ጤና ተመልካቾች እንደምን ውላችኋል? ዛሬ የምናወራው እንግዲህ በዋነኛነት ስለ ቨርኒየር ካሊፐር ይሆናል። እዚህ ጋር እነዚህ የምትመለከቷቸው ስቶፕ ስክሩ ይባላሉ ሁለቱ። እዚህ ጋር ኢንሳይድ ጆ ይባላል፣ ይሄ አውትሳይድ ጆ ይባላል። እዚህ ጋር ይሄ ስትመጡ ደግሞ እዚህ ጋር የምትመለከቱት ይሄ ሜን ሪዲንግ ይባላል። እዚች ጋር ያለችው ደግሞ ቨርኒየር ሪዲንግ ትባላለች። ይሄ ቨርኒየር ካሊፐር 0.02 ሲባል ኖርማል የተለመደው አይነት ቨርኒየር ካሊፐር እንለዋለን። ሜትሪክ ሪዲንግ እና እዚህ ጋር ስትመጡ ደግሞ ከስተመር ዩኒት የምንለው ሪዲንግ ይከተላል። ሁለቱንም አንድ ላይ እንደምትመለከቱት ማየት ይቻላል። ሌላኛው ታይፕ ቨርኒየር ካሊፐር ደግሞ እዚህ ጋር ስትመጡ ይሄ ዲጂታል ቨርኒየር ካሊፐር ይባላል። ይሄ ዲጂታል ቨርኒየር ካሊፐር በዋነኛነት እንግዲህ ዲጂታል ነው። 0 ኤንድ 1 ሪዲንግ ነው የሚከተለው። 0 ኤንድ 1 ማለት ያው ዲጂታል መሆኑ ኢንዲኬት ለማድረግ ነው። ዳይሬክትሊ ከዚህ ላይ የምታዩትን መውሰድ ይቻላል ሪዲንጉ፣ ምክንያቱም ስታንቀሳቅሱት በራሱ ስለሚለካ። እዚህ ውስጥ እንደምትመለከቱት ባትሪ ይጠቀማል፣ የሰዓት ባትሪ። በዚህ መንገድ ነው የሚሰራው። ይሄ ዲጂታል ቨርኒየር ካሊፐር ይባላል። ሌላኛው ላይ ስንመጣ ደግሞ እዚህ ጋር የምትመለከቱት ይሄ 0.05 ስኬል ማንበብ የሚችል የቨርኒየር ካሊፐር ታይፕ ነው። ስለዚህ ከቀደመው ከ0.02 ስንመለከተው አነስተኛ የፕሬሲሽን ቫልዩ ይኖረዋል። ያ ማለት ምንድነው? ይሄ ከፍሎ የሚያነብልን ሬንጁ ምንድነው? አነስተኛ ከሌሎቹ አንፃር ለውስጥ ፕሬሲሽን ያለው ቨርኒየር ካሊፐር። የመጀመሪያ ስራችን የሚሆነው እዚህ ጋር ልክ እንደምትመለከቱት እቺ ቨርኒየር ስኬል ዜሮ ካረፈችበት ወደ ኋላ ያለውን ሪዲንግ የመጀመሪያ ስራችን ሪዲንግ ምን ይባላል ማለት ነው? ሪዲንግ። ከዛስ ቨርኒየር ሪዲንግ። ሶስተኛው ቨርኒየር፣ ሶስተኛው ላይ ስንመጣ ቨርኒየር ስኬል። እነዚህን ሶስት ነገሮች ነው አጣምረን ሪዲንግ የምንወስደው። ሜን ሪዲንግ ብለን ስንነሳ እዚች ጋር እንደምትመለከቱት ከ3 1 2 ጨምሯል። ስለዚህ 32ን እንወስዳለን። ሜን ሪዲንጋችን ስንት ይሆናል ማለት ነው? 32 ይሆናል። ሜን ሪዲንግ 32 ሚሊሜትር እንላለን። አሁን ዋነኛ ስራችንና ጥረታችን እቺ ዜሮ እዚች ጋር ያለችው ዜሮ ያረፈችበትን አማካይ ቦታ ስንት ነው የሚለውን ለማግኘት ነው። ስለዚህ እዚህ ላይ ስንመጣ በዋነኛነት ሜን ሪዲንጋችንን 32 ከወሰድን በኋላ ቨርኒየር ሪዲንጋችን ደግሞ እዚህ ላይ ትመጡና ኮንሳይድ ያደረገው ማለት ትወስዳላችሁ። ይሄ ኮንሳይድ ያደረገበት ጋር ነው የምትመለከተው። በይኝ 5 3 ግራጁዌሽን ሄዶ ነው እንግዲህ 10 እንትን ያደረገው ኮንሳይድ ያደረገው ወይም ደግሞ ወጥ መስመር ይሰራል። ስለዚህ እሱን ሪዲንግ ለመውሰድ ጋር 5 10 15 20 25 ከወሰድኩ በኋላ 26 27 28 ግራጁዌሽን እናንተ ስትቆጥሩ በዚህ መካከል ያለውን ትቆጥራላችሁ። 28 ሚሊ ሜትር እንወስዳለን። ከዚህ ይህን 28 ሚሊ ሜትር ከማን ጋር ነው ማባዛው ማለት ነው? ከስኬሉ ጋር ነው ማባዛው። ወደዚህ ጋር ስንመጣ የዚህ ቨርኒየር ካሊፐር ስኬል ደግሞ 0.02 ሚሊ ሜትር ይሆናል። ስለዚህ ወደ ፎርሙላው ሲመጣ ሜን ሪዲንግ ፕላስ ቨርኒየር ሪዲንግ ታይምስ ቨርኒየር ስኬል ይወስዳል። ስለዚህ ሜን ሪዲንጋችን 32 ሚሊ ሜትር ይሆናል። ሲደመር እና ብራኬት አድርገን 28 ሚሊ ሜትር ሲባዛ በ0.02 ሚሊ ሜትር ይሆናል። ስለዚህ እዚህኛው ላይ ስንመጣ 32 ሚሊ ሜትር ሲደመር 28 ስንት ይሆናል? 56 ይሆናል። እሷን ለማባዛት 28 ሲባዛ በ0.02 ስናደርገው 0.56 ይሆናል ሚሊሜትር። ይሄ ይመጣልን ከማን ጋር እንደምራለን ማለት ነው? 0.56 ሚሊሜትር
ይመጣል። ይሄም 32 ሚሊ ሜትር ሲደመር 0.56 ሚሊ ሜትር ሁለቱን ስንደምር 32.56 ሚሊ ሜትር ይመጣል። ይሄ የቨርኒር ካሊፐራችን ቶታል ሪዲንግ ነው ወይም ደግሞ ፋይናል ሪዲንግ። ስለዚህ ይሄ 32.56 ይመጣልን ፋይናል ሪዛልታችን ይሆናል። በስንት ነው የሰራ ነው ማለት ነው? ስኬል በ0.02። የ0.05ቱን ደግሞ አሰራር አብረን እናያለን። እዚህ ጋር እንደምትመለከቱት ደግሞ ይሄ ዚስት ይሆናል፣ ምክንያቱም ስለሚለያይ ነው። እሺ እዚህ ላይ ደግሞ ስንመጣ በዋነኛነት እዚች ጋር ስትመጡ የዚች ልክ የዚህኑ ሂደት ነው ወይም ፎርሙላ ነው የምንከተለው። ማንን እንቀይራለን? 0.02ን በ0.05 ስኬል ነው የምንቀይረው። ሪዛልቱ ግን አንድ አይነት አይደለም ይመጣል። ሶ እዚህኛው ላይ ስንመጣ የመጀመሪያ ሜን ሪዲንግ ስራችን እቺ 0 ካረፈችበት ወደ ኋላ ያለውን እኩል ይሆናል። ስንት ነው የምናገኘው ማለት ነው? እዚች ጋር ለኔ 12 ይታየኛል። 12 ሚሊ ሜትር ሜን ሪዲንግ። ከዛስ በርነር ሪዲንግ። በርነር ሪዲንግ ማለት እዚህ ጋር ኮንሳይድ ያደረገውን መስመር ነው የምንፈልገው። ሁሌም እንዳትሳሳቱ፣ ይሄን መስመር በትኩረት ፈልጎ ማግኘት ይፈልጋል። እዚህ ጋር ከ50 ቀጥሎ ያለውን ነው የምንወስደው። ስለዚህ እዚህ ጋር 50 ከሚለው ቀጥሎ ያለውን ኮንሳይድ ያደረገበትን መስመር እንወስዳለን። ሶ ይህንን ስንመለከት በርኒር ሪዲንጋችን ስንት ይሆናል? 1 2 3 4 5 አንዱ አክራጆች። ከዛ እዚህ ጋር ሲመጣ 10፣ ስለዚህ 11 ይሆናል። 11 ሚሊ ሜትር እቺን ከወሰድን በኋላ 0.0ችን 5 ቀጣይ በርነር ስኬል ይሄ በርነር ስኬል ስንት ይሆናል ማለት ነው? 0.05 ሚሊ ሜትር። ስለዚህ ፎርሙላችንን እንወስድና ሜን ሪዲንግ ፕላስ በርነር ታይምስ ስኬል በርኒር ካሊፐር ስኬል ምን ጊዜ መረሳት የለበትም። በቅንፍ እናስገባለን። ስለዚህ ይሄኛውን በርነር ሪዲንግ ስንወስድ 11 ሚሊ ሜትር ሲባዛ በ0.0 ስንት 5 ሚሊ ሜትር እንወስዳለን። ስለዚህ 11 ሲባዛ በ0.05 ስንት ይሆናል? ስለዚህ ማን እንደምራለን ማለት ነው። እሱን አባዝተን ስንጨርስ 12 ሚሊ ሜትር። ስለዚህ ይህንን ስንወስድ 12 ሚሊ ሜትር ፕላስ ይህን ስናባዛ ይመጣልን አይ ቲንክ 55 ይሆናል። ስለዚህ ይሄኛው ስንት ይመጣል? 0.55 ሚሊ ሜትር ይመጣል። ይሄን 0.55 ሚሊ ሜትር ከ12 ጋር እንደምራለን። ሲደመር 0.55 ሚሊ ሜትር ስለዚህ 12.55 ሚሊ ሜትር ይሆናል። ይሄ ሪዛልታችን ምን ይባላል? ፋይናል ሪዛልት ወይም ደግሞ ቶታል ሪዲንግ ይሆናል። ስለዚህ ይሄ ፋይናል ሪዛልታችን የዚህ በርኒር ካሊፐር ስንት ነው ማለት ነው? 12.55 ሲሆን ቅድም ያገኘነው የ0.02ቱ ደግሞ 32.56 ይሆናል። ስለዚህ በዚህ መንገድ ይሄን ስቴፕ 1 እንለዋለን። ይሄን 2፣ ይሄን 3 ሶስት ስቴፖችን ነው እዚህም ላይ ስንመጣ የተከተልነው። የመጀመሪያውም ላይ የመጣን እንዲተከተል ነው። በዚህ መንገድ በርኒር ካሊፐርን ማንበብ ይቻላል። አመሰግናለሁ።